ወረህመቱላሂ ወበረካቱ ሀባይቤ ሰላም እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረብል ዓለሚን እኔ ሰላም ነኝ። እናንተ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ይበል። በስንት ጊዜ እንግዲህ ኢትዮጵያ ላይ ገብቼ ብዙ ነገሮች አይቼ አየሁ። ደስተኛ ነኝ በመግባቴም ሀገሬንም በማየቴ በጣም ደስተኛ ሆኛለሁ። አልሐምዱሊላህ ረብል ዓለሚን ለአላህ ክብር ምስጋና ይገባው። እንግዲህ ሀገራችሁ ኢትዮጵያ ያልገባችሁ እህቶቼ ወንድሞቼ እንግዲህ በሰላም አላህ ሱብሓነሁ ወተዓላ ያስገባችሁ ሀገራችሁ ላይ። በእውነት ኢትዮጵያ ሰው እንደ እንትን የሚሉት ነገሮች ምናምን እዚህ ሆነን ስደት ላይ ሆነን እና ሀገራችን ላይ ሆነን የሚያወሩትን ወይም እንትን የሚሉትን ነገሮች እንዴት ነው ትክክል ነው አይደለም የሚሉትን ብዙ ነገሮች ለይቼ አወቅኩኝ፣ አየሁኝ፣ ሰማሁኝ። በቃ በእውነት በጣም ደስ የሚል ነው። አልሐምዱሊላህ ረብል ዓለሚን እና እናንተንም አላህ ሱብሓነሁ ወተዓላ ለሀገራችሁ በሰላም ያብቃችሁ ያልኩ ይሄ ዱዓዬ ነው። በሰላም ለእናት ለአባት ለልጆቻችሁ በሰላም በሀገራችሁ ላይ የምትገቡ ያደርጋችሁ። በእውነት ኢትዮጵያ ላይ ሰው በልቶ ጠጥቶ በቃ ይሯሯጣል፣ ሁሉም በየወረቱ ይሯሯጣል። በቃ ያው ትንሽ ግርግርም አለ አንዳንድ ቦታ ላይ ደግሞ ሰላም ነው። በቃ ምን ብዬ ልንገራችሁ፣ ሁሉም በየቤቱ ፏ ብትን ብሎ እንደ ቤቱ ፏ ብትን ብሎ ይኖራሉ። ትናንሽ የሆኑ ትላልቅ ሆነዋል። ምን ብዬ እንደምነግራቸው አላውቅም። ብቻ እኔ እንጃ። እና ኢትዮጵያ በጣም ደስ ይላል። አየሩ ምናምን በጣም አሪፍ ነው። እንግዲህ ክረምትም ነው። እንደገና ደግሞ በቃ የሆነ በክረምት ላይ ትንሽ ብርዱ በጣም አስቸጋሪ ነው፣ ይከብዳል። ብርድ ለማትወዱ እህቶቼ እና ወንድሞቼ ማለት ነው። እኔ ብርድ አልወድም። ብርድ በጣም ነው እንትን የሚለኝ። ያው እንግዲህ ስደት ላይ ያው ሙቀት ነው እንግዲህ እንትን ስንል የኖር ነው። እዚህ ስንመጣ አየሩ ምናምን ይቀየራል ምናምን፣ ግን ሆኖም ግን ደስ ይላል። በጣም ደስ የሚለው ሀባይቢ እንደኔ በሰላም ገብታችሁ የምትደሰቱ አላህ ያደርጋችሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ቻናሌን እንትን በሉ። ዩቲዩብ ቻናል ራሱ ለመስራት አልቻልኩም። ዳታዬ ብዙም አይደለም፣ ዳታ የለም። የዳታ ችግር አለ ኢትዮጵያ ላይ። የኔትወርክ ችግር በጣም ከባድ ነው። ያው በረብሻው ምክንያት አስቸጋሪ ነው እና ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ሀባይቢ። ኢንሻአላህ ከአሁን በኋላ ኢትዮጵያ ላይ ምን እንዳየሁ ምን እንደተማርኩ እናንተ ምን ማድረግ እንዳለባችሁ ቪዲዮ እየሰራሁኝ አቀርብላችኋለሁ። ቢያንስ እንኳን አንድ እህት፣ ሁለት እህት፣ ሶስት እህት ቢለወጡ ለእኔ ደስ ይለኛል ማለት ነው። ቢማሩ ለእኔ ደስ ይለኛል። ያየሁትንና የተማርኩትን ነገር አካፍላችኋለሁ ማለት ነው። ለሌሎችም እንዲደርስ ላይክ ሸር አድርጉ። አይከፈልበትም። ቅንነት መልካምነት ለራስ ነው እላችኋለሁ ሀባይቢ። ምን ማድረግ እንዳለባችሁ ምን ማድረግ እንደሌለባችሁ ቪዲዮ እሰራለሁኝ። ከአሁን በኋላ ጠንክሬ ቪዲዮ እሰራለሁኝ እና እኔ የተማርኩትን ነገር እና ያየሁትን ነገር እኔ የጎዳኝን ነገር እና የጠቀመኝን ነገር አስረዳችኋለሁኝ ማለት ነው። እና ሀባይቤ ለጊዜው አሁን እንግዲህ በፕሮግራም ይዤ እመጣለሁ በሌላ ቪዲዮ። እስከዛ ድረስ ሰላማችሁ ብዝዝት ይበልልኝ። ባላችሁበት ሰላማችሁ ብዝት ይበል። አላህ ሱብሓነሁ ወተዓላ ከክፉ ነገር ይጠብቃችሁ፣ ወጥቶ ከመቅረት ይጠብቃችሁ እላለሁ ሀባይቢ። ሰላም አለይኩም ወረህመቱላሂ ወበረካቱ።